አብዛኛው ጊዜ የሚነግሩ 67% 60% አድርገው ነው ባትሪውን መኪናው ላይ የሚጭኑት። ለምን 100% አድርገው አይጭኑት? ኤንኤምሲ ደግሞ የማይፈለገው ለምንድን ነው? ኤንኤምሲ ኢነርጂ ዴንሲቲው ምንድን ነው? ትልቅ ነው። ሪቨርስ ሴናሪዮ እኮ ኤንኤምሲ ላይፍ አጭር አይደለም እንዴ? የባትሪ ህይወት የሚለካው በምንድን ነው ብለናል? ቻርጂንግ ሳይክል። ምን ያክል ጊዜ ቻርጂንግ ሳይክል ያደርጋል? ኢትሚንስ ምን ያክል ጊዜ ትነዳዋለህ ነው። ግልጽ ነው አይደለ? ስለዚህ ይሄኛው ኢነርጂ ዴንሲቲው አንድ ትልቅ ነው። ሁለተኛ ደግሞ የተዋቀረበት ቅድም እነዛ ኦሊቪና ቶሮምቢክ ነው ያልነው። ይሄ ደግሞ ሌየርድ ታይፕ ይባላል። ቶሎ ስትራክቸሩን ነው ያደርጋል። ብትንትን ማለት አቅም ነው ያላቸው። ኢነርጂ ዴንሲቲ ደግሞ በጣም ትልቅ ነው። ትልቅ ለመሆን እኮ ለዛ እኮ ነው ኤንኤምሲ ላይ ኬሚስትሪ የሚጨምሩት። ኒኬል የሚጨምረው ለምንድን ነው? ኢነርጂ ዴንሲቲው እንዲያደርግልህ ነው። ማንጋኔዝ የምትጨምረው ለምንድን ነው? ስትራክቸራል ሪጂዲቲው ሃይ እንዲሆንልህ ነው። በስንትን እንዳይል ነው ቦንዱ። ኮባልት የምንጨምረው ለምንድን ነው? ተርማል ስቴብል እንዲሆን ነው። ኮባልት ተርማል የመሆን ስቴብል እንዲያደርግልህ ስለሚያደርግልህ ነው። ይሄ ሁሉ ኬሚስትሪ የተጨመረበት ምክንያት ላይ ባትሪያችን ላይ ምን እንዲሆን ነው? እንዲያሳድግልን ነው። ስለዚህ ይሄኛው ኢነርጂ ዴንሲቲው ትልቅ ስለሆነበት ማለት እኮ ነው። አገኘኸኝ አይደል? ኢነርጂው ትልቅ ነው ያለው እንጂ ባትሪ ሁልጊዜ ፉልም ሲሆን ዲስቻርጅም ሲሆን ማለት ነው ስትረስ አለው። አንጻራዊ ግን ስትረሱ የቱ ነው? ያኛው ስትረሱ ሰች አይደለም ነው ሰች እንጂ 0% ነው አይደለም። እንደዛማ ካልሆነ ለምን ፉል ቻርጅ አድርገው አይልኩልን? መኪና ሲፈትሹ ብያቸው የለ እንዴ? መጀመሪያ የምናየው ምን እናያለን? ከፋክተሪ ሲጫን የነበረበትን የባትሪ ስቴት ኦፍ ቻርጁን ይነግረናል። አብዛኛው ጊዜ የሚነግሩ 67% 60% አድርገው ነው ባትሪውን መኪናው ላይ የሚጭኑት። ለምን 100% አድርገው አይጭኑት? ስትረስ አለ አይደል? ይሄ እኮ ማለት ምን መሰላችሁ እኮ ላይብረሪ ውስጥ መጽሐፍ መደርደር ባዶ ሆኖ እንዳለ ብላችሁ አስቡ። መጀመሪያ ትመጣለች፣ ሊቲየም ጭው ትላለች፣ አንድ ቦታ ታገኛለች አይደል? ምንም ችግር የለባት። ቀጥሎ ትመጣለች። ይሄን ሲያደርግ ሶልቬሽን የምንለው ኢፌክት አለ። ጀስት ኢንገልፍ ሆና ትመጣለች፣ ኦክሲዳይዝ እንዳታረግ ኤሌክትሮላይት ውስጥ ማለት። ያን ካረግና እየበዛ ሲመጣ እኮ ሁልጊዜ የሚከብዳቸው እኮ ከ20-80 እኮ በትንሽ ደቂቃ ውስጥ ያደርጋታል። ቢዋይዲውን በ6 ነው በ4 ደቂቃ ችያለሁ ብሏል። ከ20 እስከ 80 የሚመጣበት ሬንጁና ከ80 እስከ 100 የምትሄድበት ከ80 እስከ 100 ይበልጣል። ለምን? ስትረስ አለ። ኤሌክትሮላይት እየተጋጨብን ነው የሚመጣው። ሂት ጀነሬት ታደርጋለ። ኢምፔደንሱ እየጨመረ ይመጣል። ከዛ በላይ ሲሆን የመጀመሪያ ያለችው ፍሪ ነች። እየገፋሽ ነው ቦታ የምትፈልገው፣ እየተጋፋሽ ነው ቦታ የምትፈልገው። የዛን ጊዜ ሙቀት ምን ያደርጋል? ቢውልድ ያደርጋል። ሙቀት ደግሞ ከመጣ ምንድነው የሚያደርገው? ኤሌክትሮላይቱን የመበተን እዛ ውስጥ ያለ ጋዝ ፕሮዲውስ ማድረግ ሊቲየሟን አክቲቭሊ የነበረችውን ኢምቤድ እንድታደርግ ስለሚያደርግብን ነው። ስለዚህ 67% እንደዚህ አካባቢ ላይ ሴፍ ስለሆነ ነው፣ ስትረስ ስለሌለበት ነው። ከዛ ካፓሲቲ ፌዲንግ የምንለው አለ አይደል? ሰልፍ ዲስቻርጅ ያደርጋል። እነሱ እየጨመረ ሲመጣ እናንተ ጋር እዚህ ጋር ሲደርስ ድረስ ላይ ቢበዛ 20% ምናምን ነገር ላይ ይደርስ ይችላል ነገር ላይ ብሎ ያስባሉ።